ሰላም እንዴት ናችሁ? ዶክተር ሰለሞን ነኝ። የትልቁ አንጀትና ፊንጢጣ አካባቢ ቀዶ ሕክምና ስፔሻሊስት ሐኪም ነኝ። አብዛኛው ሰው ስለሚቸገርበት አንድ ህመም ነው ዛሬ ልንወያይ የመጣ ነው። ይሄም ፊንጢጣ አካባቢ ወይም በዛ ዙሪያ ብዙ ሰዎች እብጠት፣ መድማት፣ ማሳከክ ከዛም ደግሞ አልፎ አንዳንድ ጊዜ የተለያየ ፈሳሽ እንደ ምግብ አይነት የመጣባቸው ብዙ ሰዎች ይቸገራሉ። በፊንጢጣ ዙሪያ የሚከሰቱ ችግሮች ብዙ ናቸው። ከነዚህ ውስጥ ግን በጣም ኮመን የሆነው እና ብዙ ሰው የሚታየው የፊንጢጣ ኪንታሮት ወይም ሄሞሮይድ የምንለው ህመም ነው። ይሄ ሄሞሮይድ ወይም የፊንጢጣ ኪንታሮት ሰው ትልቅ ቦታ ይሰጠዋል። ግን ናቹራሊ ሰው ሲፈጠር እዛ ጋር ተፈጥሮ ያለ ሰገራ ሲወጣ እና ደግሞ ያንን ሰገራ እንድንቆጣጠር የሚያግዘን በተፈጥሮ ያለ ሁላችንም ላይ የሚገኝ የተፈጥሮ አካል ነው። አንዳንድ ሰዎች ላይ ግን በተለያየ ምክንያት ከዛ በተፈጥሮ ካለበት ቦታ አብጦ የተለያዩ ምልክቶችን በማምጣት ሊያስቸግራቸው ይችላል። ዋናው ብዙ ጊዜ ሰዎች የሚቸገሩበት ይሄ ፊንጢጣ ኪንታሮት ምልክቶች መድማት ወይም ደግሞ እብጠት ናቸው። ይሄ መድማት የሚመጣው ቅድም እንዳልኩት እዛ በተፈጥሮ ያለ ነው። ይሄ የፊንጢጣ ኪንታሮት አንዳንድ ጊዜ ሰዎች ድርቀት፣ ሰገራ ድርቀት በሚኖርበት ሰዓት ወይ ተቅማጥ በሚኖርበት ሰዓት ወይ ደግሞ የተለያየ አይነት ፍሪክሽን በሚኖርበት ሰዓት እነዚህ የፊንጢጣ ኪንታሮቶችን ይፍቃቸዋል። ያን ጊዜ ይደማሉ። ብራይት ሬድ ወይም ደግሞ ቀይ የሆነ ደም ሰዎች ሽንት ቤት ከተጠቀሙ በኋላ ሊያዩ ይችላሉ ማለት ነው። ይሄ መድማት ከሰው ሰው ይለያያል። አንዳንድ ሰው ላይ በጣም ትንሽ የሆነ ጠብታ ደም ሊሆን ይችላል። አንዳንድ ሰው ላይ ደግሞ በብዛት ፊልም እያለ የሚወጣ ደም ሊሆን ይችላል። ሰው መድማት አንደኛው እና ዋናው የፊንጢጣ ኪንታሮት ምልክት ነው ማለት ነው። ሁለተኛው እብጠት ነው። ይሄ እብጠት ደረጃ አለው። አንዳንድ ሰዎች ሽንት ቤት በሚጠቀሙበት ሰዓት ወይም ሰገራ በሚወጣበት ሰዓት አብጦ ይወጣና ራሱ ይመለሳል። አንዳንድ ጊዜ ደግሞ ሰዎች በጣት ገፍተው ወይም አግዘውት ወደ ውስጥ የሚመለስ አይነት እብጠት ሊሆን ይችላል። አንዳንድ ጊዜ ደግሞ ውጭ ሆኖ ቀርቶ የማይመለስ አይነት እብጠት ሊኖራቸው ይችላል። ይሄ ሁለተኛው ምልክት ነው ማለት ነው። መድማት ከእብጠት ጋር ብዙ ጊዜ ሰዎች ላይ ይታያል ማለት ነው። ፊንጢጣ ኪንታሮትን በአጠቃላይ በሁለት ልንከፋፍለው እንችላለን። ውስጣዊ እና ውጫዊ ወይም ኢንተርናል እና ኤክስተርናል ብለን ሁለት አይነት ፊንጢጣ ኪንታሮት አለ ማለት እንችላለን። ውስጣዊ ማለት ከዚህ ከምናየው የፊንጢጣ አካል ውስጥ ያለ ሲሆን ወደ ውጭ ካልወጣ በስተቀር በተለያየ ምክንያት ቅድም በገለጽኩት ገፍቶት የሚወጣ ምክንያት ከሌለ በስተቀር አናየው። ኤክስተርናል ሄሞሮይድ ወይም ውጭ ደግሞ የምንለው ውጭ ላይ ቆዳው ላይ የሚያብጥ ነው። ያ ደግሞ ውጭ ይታያል ማለት ነው። ይሄ ቢገፋ አይመለስም፣ በራሱ አይመለስም፣ ውጭ አብጦ ቁጭ የሚል ነው ማለት ነው። ኢንተርናል እና ኤክስተርናል ተብሎ ይከፋፈላል ማለት ነው። ምን አይነት ሰዎች ለሄሞሮይድ ወይም የፊንጢጣ ኪንታሮት የተጋለጡ ናቸው? ወይም የፊንጢጣ ኪንታሮት እንዲያብጥ ወይም እንዲደማ የሚያጋልጡ ምክንያቶች ምንድን ናቸው? ከነዚህ ውስጥ ዋና ተብሎ የሚገለጹት አንደኛው ሰገራ መድረቅ ነው። ወይም ኮንስቲፔሽን ኖሯቸው ሰዎች ድርቀት ረዥም ሰዓት አምጠው ደረቅ የሆነ ያንን ፊንጢጣውን አካል ገፍቶ የሚወጣ አስምጦ የሚያስወጣ አይነት ሰገራ ወይም አይነት ድርቅ ካላቸው ለዚህ ነገር ይጋለጣሉ ማለት ነው። ይህንን ኮንስቲፔሽን ወይም ድርቀት የሚያመጡ ብዙ ምክንያቶች አሉ። አብዛኛው ጊዜ ላይፍ ስታይል ነው። ከአመጋገብ እና ከምንወስደው ፈሳሽ ከዴይ ቱ ዴይ ከምናደርገው እንቅስቃሴ ጋር የተያያዙ ነገሮች ናቸው። ለምሳሌ በአብዛኛው ጊዜ እንደ ፓስታ፣ መኮሮኒ፣ ዳቦ፣ ሩዝ፣ ሰገራ ሊያደርቁ የሚችሉ ምግቦችን ፋይበር የሌላቸው የምንመገብ ከሆነ ፈሳሽ ማንወስድ ከሆነ ብዙ እንቅስቃሴ አካላዊ እንቅስቃሴ ማናደርግ ከሆነ እና በአብዛኛው ጊዜ አትክልት፣ ፍራፍሬ እና ፋይበር የበዛበት ምግቦችን ማንወስድ ከሆነ ይደርቃል። በዛ ምክንያት ሰዎች ደጋግሞ ይሄ አካባቢ አምጠው ስለሚወጡ እና እዛ ጋር ፕሬሸር ግፊት ስለሚኖር እነዚህ ሄሞሮይዶች ያሳግጣቸዋል እና በሚወጣበት ሰዓትም ሊፍቀው ስለሚችል ያ እንደ ፍሪክሽን ነገር ይፈጥራል። ያደማል ማለት ነው። ምክንያት ድርቀት ይሆናል ማለት ነው።
ሌሎች ብዙ ምክንያቶች አሉ። ሙቀት ሊሆን ይችላል፣ ረዥም ጊዜ ሙቀት አማና ሙቀት ያለበት አካባቢ መሆን፣ ረዥም ሰዓት መቀመጥ ሊሆን ይችላል። ሴቶች ደግሞ በእርግዝና ጊዜ ወይም ደግሞ በወሊድ ሰዓት በሚኖርበት ሰዓት እዛ አካባቢ ከፍተኛ የሆነ ግፊት ስለሚፈጠር ይህም ሄሞሮይዶቹ እንዲያብጡ እንቅፋት ምክንያት ይሆናል ማለት ነው። አብዛኛው ሰው ላይ እነዚህ ናቸው ምክንያቶቹ የፊንጢጣ ሄሞሮይድ እንዲያብጥ ወይም እንዲደማ የሚያደርጉ ማለት ነው። አንዳንድ ሰዎች ክብደት የሚያነሱ ሊሆን ይችላል፣ ወይም ስትሬን የሚያደርጉ ሄቪ ሊፍት የሚያደርጉ ሰዎች እዚያ ጋር ፕሬሸር ስለሚጨምር እነዚህን ሄሞሮይዶች እንዲያብጡ ምክንያት ሊሆንባቸው ይችላል ማለት ነው። አንዳንድ ሰዎች ደግሞ ጂም በጀመሩ ወይም ኤክሰርሳይዝ በጀመሩበት ሰዓት ወዲያው እነዚህ ሄሞሮይዶች አብጠው አውጥተው የሚመጡበት ጊዜ ይኖራል። በአጠቃላይ እነዚህ መንስኤዎች ሊሆኑ ይችላሉ ማለት ነው። ሁልጊዜ ፊንጢጣ አካባቢ የሚያብጡ ወይም መድማት የሚያመጡ ችግሮች ግን ፊንጢጣ ኪንታሮት ወይም ሄሞሮይድ ናቸው ማለት አይደለም። አንዳንድ ጊዜ ሰዎች ከዚህ የተለየ እብጠት ሊኖርባቸው ይችላል። ለምሳሌ እዛ አካባቢ የሚፈጠር ኢንፌክሽን ሊኖር ይችላል፣ ፔሪያናል አብሰስ ይሆናል። ይሄ እብጠት ያመጣል። እዛ ጋር ህመምም ይኖራል። ብዙ ጊዜ ፊንጢጣው ጋር ሳይሆን ከዛ ዙሪያ ነው ይሄ እብጠት የሚኖረው። አብሮት ደግሞ ፈሳሽ ሊኖረው ይችላል፣ ወይ አብቶ ፈንድቶ ምግል ሊያመጣ ይችላል። ፔሪያናል አብሰስ እና ፊስቱላ ይባላል። ይሄ ከሄሞሮይድ ወይም ፊንጢጣ ኪንታሮት የተለየ ነው። አንዳንድ ሰዎች ደግሞ ፊንጢጣ ግድግዳው ጫፍ ላይ ያለው ትንሽ ይሰነጠቃል ወይም ቁስለት ይኖረዋል። ደግሞ አናል ፊሸር ወይም ፊንጢጣ መሰንጠቅ ይሆናል። ይሄ አብሮት ትንሽ እብጠት ሊኖረው ይችላል። ብዙ ጊዜ ሰዎች እንደ ሄሞሮይድ ቆጥረውት ሲታከሙ እናያለን። ይሄ ደግሞ አናል ፊሸር ይባላል። ኮምፕሊትሊ የተለየ ከሄሞሮይድ የተለየ ህመም ነው ያለው። ብዙ ጊዜ ሰገራ ሲጠቀሙ በጣም ኃይለኛ የሆነ ህመም ይኖራቸዋል እነዚህ አናል ፊሸር ያላቸው ሰዎች። ሄሞሮይድ ከነዚህ የተለየ ህመም ነው ማለት ነው። በሶሳይቲ በኛ ሀገር በተለመደው ግን አብዛኛው ሰው ሁሉንም አጠቃለው ሄሞሮይድ ወይም ኪንታሮት ስለሚላቸው ማለት ነው። ሄሞሮይድ ራሱን የቻለ ህመም ነው። እነዚህ ደግሞ ራሳቸውን የቻሉ የራሳቸው ምልክትና መንስኤ ያላቸው የፊንጢጣ አካባቢ ችግሮች ናቸው ማለት ነው። ከዚህ በፊት የገለጽኳቸው የፊንጢጣ ኪንታሮት ወይም ሄሞሮይድ ምልክት ያለባቸው ሰዎች ራሳቸውን ጤና ባለሙያ ጋር በመሄድ መታየት አለባቸው። ማንኛውም ሐኪም ጋር ሄዶ በመታየት ይሄ ትክክለኛ የፊንጢጣ ሄሞሮይድ ነው ወይስ ከዛ የተለየ ችግር ነው የሚለው መታየት ያስፈልጋቸዋል። ስፔሲፊካሊ ይሄን የሚያክሙ ሐኪሞች ኮሎሬክታል ሰርጀንስ ወይም ደግሞ የትልቁ አንጀትና የፊንጢጣ ዙሪያ የሚያክሙ ሐኪሞች እንደዛ ይባላሉ። እነዛ ጋር ሄዶ መታየት ያስፈልጋቸዋል። ካልሆነም ጤና ባለሙያ ጋር በመሄድ ይህንን መታየት እና ሄሞሮይድ ነው አይደለም፣ ምን አይነት ሕክምና ያስፈልገዋል የሚለውን በዛ ማወቅ ይችላሉ ማለት ነው። የፊንጢጣ ኪንታሮት ወይም ሄሞሮይድ የሚታከምባቸው ብዙ መንገዶች አሉ። እንደ ሄሞሮይድ ደረጃ ቀደም እንዳብራራሁት እና ደግሞ እንደ ታይፕ አይነቱ የውስጥ ነው የውጭ ነው የሚለው ሕክምና አይነቶቹ ይለያያሉ። ብዙ አይነት የሕክምና አይነቶች አሉ። የትኛውም ይሁን ግን አራተኛም ግሬድ 4 የሚሆን ይሄ አብጦ በእጅ ቢገፋ የማይመለሰው ይሁን ኤክስተርናል ሄሞሮይድ፣ የትኛውም አይነት ሄሞሮይድ ሲታከም ሁልጊዜም ያ ታካሚ መጀመሪያ ያለበት ኒውትሪሽኑን ወይም ላይፍ ስታይሉን በማስተካከል ይሆናል ማለት ነው። ይሄም በደንብ ፋይበር ያለው ምግብ በመብላት፣ ፈሳሽ በመውሰድ፣ እንቅስቃሴ በማድረግ፣ የሰገራን ባህሪ በማለስለስ እና ድርቀትን በመከላከል ነው ሁሉም የሄሞሮይድ አይነቶች መታከም የሚጀምሩት። ከዛ የተረፈው እንደ ምልክቱና እንደ ግሬዱ ይወስናል ማለት ነው። የውስጥ ሄሞሮይድ ወይም ኢንተርናል ሄሞሮይድ ሆኖ ግሬድ 1 ግሬድ 2 ከሆነ አብዛኛውን ጊዜ ኦፕሬሽን አንሰራም። ደሙ እንዲቆም የሚያደርጉ መድኃኒቶችን በመስጠት ወይም ደግሞ ካስፈለገ ይሄ የሚደሙትንና እብጠት ያለባቸውን ቦታዎች በመቋጠር ወይም ደግሞ በማቃጠል እነዚህ ሄሞሮይዶች እንዲቆሙ መድማቱን እንዲያቆሙና እብጠቱ እንዲቆም ማድረግ ይቻላል። ደረጃው 3 እና 4 ሲሆን ይሄም ወጥቶ በእጅ መልሱ ሲል ወይም ደግሞ በእጅ የማይመለስ አይነት ኢንተርናል ሄሞሮይድ ሲሆን ግን ቤስት ብለው ሕክምና ያንን ሄሞሮይድ ያበጠውን ቆርጦ ማስወገድ ወይም
ሄሞሬዲክቶሚ ይሆናል ማለት ነው። ይሄ የሄሞሬድን የመዳን እድል በጣም ከፍተኛ ያደርገዋል። ከ90% በላይ ሰዎች ከዚህ ነገር ደህና ይሆናሉ ማለት ነው። ሄሞሬዶች ቅድም እንዳብራራሁት ፊንጢጣ ዙሪያውን ያሉ የሰውነት አካሎች ናቸው። አንዳንድ ሰው በቀኝ በኩል ብቻ ወይ በግራ በኩል፣ አንዳንድ ሰው ደግሞ ዙሪያውን እብጠቱ ሊያስቸግረው ይችላል። እንደ እብጠቱ አይነት ይወስናል ሕክምናው ማለት ነው። ሁለት ቦታ አንድ ቦታ እብጠት ያለው ካለ ያንን ማስወገድ ነው። ያ የተቆረጠ ቦታ መልሶ የመምጣት እድሉ በጣም አነስተኛ ነው፣ ሊመለስም አይችልም። ግን ቅድም እንዳልኩት ዙሪያውን ስለሆነ ቅድም መጀመሪያ እንዳልኩት ደግሞ ላይፍ ስታይሉን እና የሰገራውን ባህሪ አንጀቱን ባህሪ ያንን ካላስተካከለና ይሄ ሄሞሬድ እንዲያብጥ ያደረገውን ያጋለጠውን ምክንያት ካላስወገደ ያልታከመው ሄሞሬድ ደግሞ ሊያብጥ ይችላል። ያን ጊዜ ተካ ወይም ሪከር ያደረገ ልንለው እንችላለን ማለት ነው። ታካሚዎች ላይፍ ስታይላቸውን በማስተካከል ከዛ ደግሞ እንደ ሄሞሬዱ አይነትና ደረጃ የተለያዩ አይነት ህክምናዎችን ሊያገኙ ይችላሉ ማለት ነው። ከዛ ውጭ ኤክስተርናል ሄሞሬድ ወይም ውጭ ቆዳው ላይ ያለው ሄሞሬድ ብዙ ጊዜ አያሳስበንም። ህክምናው ብዙም አስቸጋሪ አይደለም። አንዳንድ ሰዎች ላይ በጣም አብጦ ህመም በሚያመጣበት ሰዓት ያንን ሄሞሬድ ኦፕሬሽን መስራት ወይም ደግሞ ውስጡ የቋጠረውን ደም ማፍሰስ ሊፈልግ ይችላል። ካልሆነ ግን ህመም ማስታገሻ በመስጠት ትንሽ ለብ ያለ ውሃና ጨው በማድረግ ሲትስ ባዝ በመዘብሰብ ሰገራ ማለስለሻዎችን በመውሰድ እና የሚቀቡ የሄሞሬድ ክሬሞችን በመውሰድ ይሄ ኤክስተርናል ሄሞሬድ እንዲሟሸሽ ህክምና ማድረግ ይፈልጋል ማለት ነው።